እሸቱ ሊታሰር ነው። ወንድማችን እሸቱ መለሰ ይህንን መረጃ ያልደረሰው ከሆነ አጋሩት። ዲስፕሊን አስተምራለሁ ከሚለው ሰው ይህንን ይጠበቃል ብዬ አላምንም። አሉ ቡቲክ አሜሪካ ገባ። ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል ተከታታዮች በአዲስ መረጃ መጥቻለሁ። ስለ ኮሜዲያን እሸቱ ማለ ቃሉ ቡቲክ አሜሪካ ሂዷል የተባለ ነው። እውነት ነው ወይስ ውሸት? አብረን እናያለን። ለዚህ ቻናል ተከታታዮች አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክ፣ ሼር የተሰማችሁን ሀሳብ ብታካፍሉን እላለሁ። ወደ ቀዳሚው ምስል እሸቱ ሊታሰር ነው። ወንድማችን እሸቱ መለሰ ይህንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ይህን ምላችሁ በባምቢ ጉዳይ ብላችሁ እንዳታስቡ፣ ባምቢ ከሰሰችው ብላችሁም እንዳታስቡ፣ የባምቢ ደጋፊዎች ከሰሱትን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ ዕውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። እሸቱ መቼም መታሰር ፈልጎ አይደለም ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። እንደሰማችሁት ኮሜዲያን እሸቱ ሊታሰር ነው። የክስ ሊከሰስ እንደሆነ ወንድማችን እንደሰማችሁት ነው። የራሴ ሀሳብ ለማለት ፈልጋለሁ። አንዳንድ ጊዜ በሰዎች እጃችን ከመሰንዘራችን በፊት ያለን አንዳንድ ነገር ብናይ ይህ ማለት በህገወጥ ስራ ተሰማርቷል ማለት ነው። ፍቃድ ሳያገኝ በኤአይ ዙሪያ ስልጠና መስጠት ለብር ያለው ጥማት ሊያሳይ የሚችል ይመስለኛል። ኮሜዲያን እሸቱ ይህንን ፍቃድ ሳያገኝ የሰራ ምን ጉዳት ሊያደርስበት እንደማይችል ላያውቅ ይችላል ብዬ መገመት አልችልም። ምክንያቱም ብዙ ነገሮች መረጃ እየሰበሰበ ብዙ ነገር አስተምራለሁ የሚል ሰው ነው። ብዙ ጥሩ ስራዎች እየሰራም ነው። ያንንም መታየት አለበት። አንዳንድ ጊዜ ዲሲፕሊን አስተምራለሁ፣ ስነ ምግባር አስተምራለሁ ከአሁን በኋላ ይቅርታ የጠየቀው ሁላችን እናውቃለን። ላደረሰው የስነ ልቦና ጉዳት ሳይሆን ስርዓት የማያደርጉ ሰዎች ከእግራቸው ስር እየሄድኩኝ እቀጠቅጣቸዋለሁ ብሎ ነበር። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየ። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ዲስፕሊን አስተምራለሁ ከሚለው ሰው ይህንን ይጠበቃል ብዬ አላምንም። ይህንን ደግሞ ለራሱም ጉዳት አምጥቷል። ሊታሰር እንደሚችል ነው ወንድማችን እየተናገረ ያለው። ፍቃድ ሳይኖረው መስራት ህገወጥ ነው። ይሄ በሌላ ነገር መታየት የለበትም እና አንዳንድ ጊዜ ወደ ሌሎች ሰዎች እጃችን ስንሰነዝር ምን ያክል ከበደሉ ነፃ ነን፣ ኃጢአታችን ከነሱ በላይ
ራሱን ብሎታል። ኃጢአት ከሰው በላይ እንዳለው ተናግሯል። ለማንኛውም ራስን ማየት አንዳንድ ነገር ለብር ብዬ ከሀብታም ጋር ተኛለሁ ብላለች ምናምን ለብር ሲል ራሱ በህገወጥ ስራ ተሰማርቷል ማለት ፈቃድ ሳያገኝ ቢአይ ስልጠና መስጠቱ ትክክል እንዳልነበር ክስ እንደሚቀርብበት ነው የተነገረ ነው። እና እሷ ከሀብታም ጋር መተኛት ምናምን ትክክል ነው እያልኩኝ አይደለም፣ እያወዳደርኩም አይደለም። ግን ነገር ግን አንዳንድ ጊዜ ለሌሎች ሰዎች ንጹሃኑን መስለን ከመፍረዳችን በፊት ራሳችን ማየት ጥሩ ነው። ያለፈው ታሪኳ ትታ በአዲስ መንገድ እየጀመረች እንዳለች እየተናገረች ያለችው ልጅ ማበረታታት፣ ተስፋ እንዳትቆርጥ፣ ትልቅ ቦታ እንድትደርስ ድጋፍ ማድረግ ነው ያለብን እና ኮሜዲያን እሸቱም ከዚህም ብዙ ነገር እንደምንማርበት እናለው። ለሌላው መረጃ እንሂድ። ቃሉ ቡቲክ አሜሪካ ገባ። ከሰሞኑ በከፍተኛ ሁኔታ በዓለም አቀፍ ደረጃ መነጋገሪያ የሆነው የትግራዩ ወጣት ቃሉ ቡቲክ አሜሪካ ስለመግባቱ በስፋት በርካታ ቪዲዮዎች እየተሰራጩ ይገኛል። ነገር ግን እነዚህ ቪዲዮዎች ሙሉ በሙሉ በኤአይ ጀነሬት የተደረጉ ሲሆኑ ቃሉ ቡቲክ ከኢትዮጵያ ስለመውጣቱ የተሰማ ምንም አይነት ተአማኒ መረጃ እስካሁን የለም። ያው እንደሰማችሁም ይህንም ስለ ቃሉ ቡቲክ ነው። አለማችን በጣም መነጋገሪያ እየሆነ ያለው ታዳጊ ልጅ አሜሪካ ሄደዋል ምናምን እየተባለ ብዙ ሰው እየዘባረቀ ነው። ነገር ግን ውሸት እንደሆነ በኤአይ ጀነሬት እየተደረገ መሆኑ እየተነገረ ነው። በዚህ ወንድማችን ትልቅ ቦታ እንደሚደርስ ምንም ጥርጥር የለኝም። አንዳንድ ሰዎች የሚያወሩትን እንቅፋቶች እየመጣልህ ያለው በረከት እድሎች መጠቀም አለብህ። ራስን በማስተዋል ትላላቅ ሰዎች ማማከር እንዳለብህ ነው የሚሰማኝ። በሌላ ጊዜ ስለ ቃሉ ቡቲክ ከሰይጣናዊ አምልኮ ጋር የተያያዘ ፍራቻ ያላቸው ሰዎች የሚናገሩትን በሌላ ጊዜ ይዤላችሁ እመጣለሁ። አመሰግናለሁ። መልካም ቀን ነው።